ይህንን አሰቃቂና አሳዛኝ የቪዲዮ ምስል የተመለከቱት ሰዎች እጅግ ልባቸው ተሰብሯል። አይናቸውም በእንባ ረጥቧል። ጦርነትን ሽሽት፣ ሞትን ፍራቻ ከሀገሯ ተሰዳ የመጣችው ምስኪን ወጣት በሚዘገነን ሁኔታ አሟሟቷን ዓለም እንዲመለከተው ሆኖ ተገደለች። በቅርብ የሚያውቋት ቤተሰቦቿና ጓደኞቿ የዋህነቷን ለሌሎች የምታዝን ደግ መሆኗን ለመግለጽ ባለወርቅ ልብ ብለው በሁለት ቃላት ይገልጿታል። ኢሪያና ዛሩትስካ ሜይ 22 2002 ዓመተ ምህረት በዩክሬኗ ዋና ከተማ ኪቭ ተወለደች። ለእናቷ አና ዛሩትስካና ለአባቷ ስታኒስላቭ ዛሩትስካ የመጀመሪያ ልጅ ሆና ቤተሰቡን ስትቀላቀል ቤቱ የተለየ ድምቀት አገኘ። ከሷ በመቀጠል ቫሌሪያ የተባለች ታናሽ እህቷና ቦዳን የተባለ ታናሽ ወንድሟ ተከታትለው መተው ታናናሽ እህትና ወንድም አገኘች። ኢሪያና በተፈጥሮ የታደለችውን የፈጠራ ችሎታዋን ከልጅነቷ ጀምሮ እያዳበረች የተለያዩ ቅርጻ ቅርጽን እንዲሁም ልብሶችን ዲዛይን ማድረግ በመውደዷ ኪቭ ከሚገኘው ሲነርጂ ኮሌጅ ስትመረቅ በአርትና ሪስቶሬሽን ፊልድ ነበር። በ2022 አስከፊው የሩሲያና የዩክሬን ጦርነት መጀመሩን ተከትሎ የሀገሪቱን ህዝቦች ከፍተኛ ጭንቀትና ስጋት ላይ ጣለ። ይህም አጋጣሚ የብዙዎች ሰዎች ህይወት ባልጠበቁት አቅጣጫ እንዴት ተገደዱ። የኢሪያና ቤተሰብም የዚህ ጭንቀትና ስጋት ተቋዳሽ ነበርና ህይወታቸውን ከሞት ስጋት የሚያርቁበትን የተሻለ ቦታ ማማተር ጀመሩ። በዚህም ያገኙት እድል ወደ አሜሪካ መሄድ ነበር እና ሀገራቸውን ትተው ለመሄድ ተዘጋጁ። የብዙዎችን ቤተሰቦች የነጣጠለው አስከፊው ጦርነት በኢሪያናም ቤተሰብ ላይ ጥላው አጥልቶ ከቤተሰቡ መሃል አባታቸው ባለበት ሀገራዊ ግዳጅ እዛው እንዲቀር ሆኖ ኢሪያና እናቷና ሁለቱ ታናናሽ እህትና ወንድሟ ሀገራቸውን ትተው ወጡ። ኢሪያና ከቤተሰቦቿ ጋር ወደ አሜሪካ ሲገቡ በዛው ሀገር ይገኝ የነበረው የእናቷ ወንድም አጎቷ ከሚስቱ ጋር በመሆን ተቀበሏቸው። በዛም በህይወት ሁሉ ማደር ዋስትና ከማትሰጣቸው የሀገራቸው ሁኔታ አምልጠው ህይወትን በአዲስ ሀገር፣ በአዲስ ማህበረሰብ፣ በአዲስ አየር እንደገና ጀመሩ። ኢሪያና በአጎቷ የሚደረግላት እገዛ ቀስ በቀስ ራሷን ችላ ለመቀነስ ብዙም ሳትቆይ ገቢ የሚያስገኝላትን ስራ ለመጀመር መንቀሳቀስ ጀመረች። ኢሪያና በቅድሚያ የእንግሊዘኛ ቋንቋ ችሎታዋን ለማዳበር ቋንቋውን እየተማረች ስራዎችን ማፈላለግ ጀመረች እና የህፃናት ተንከባካቢ እንዲሁም ሌሎች ገንዘብ የሚያስገኙ ስራዎችን እየሰራች ይበልጥ ሀገሪቷንና ማህበረሰቡን ተለማመደች። ከጊዜያት በኋላ ኢሪያና ሌላ የስራ እድል አገኘች። ቻርሎት የሚገኘው ዚፔዲስ የተሰኘው ሬስቶራንት ውስጥ ስራ ጀመረች። ይህ ለራሷ እስካሁን ካገኘቻቸው የስራ እድሎች የተሻለው ነበር እና ቀን በቀን ራሷን እያሳደገች የሙያ ደረጃዋን ከፍ ማድረግ ጀመረች። ሌላኛው እቅዷ የግሏን መኪና ማሽከርከር ስለነበር ገንዘቧን እየቆጠበች የመንጃ ፍቃድ ትምህርቷን ጎን ለጎን መውሰድ ጀመረች። ዘወትር ከሚሰማው የመሳሪያና የነውጥ ድምጽ አምልጠው ህይወትን እንደ አዲስ የጀመሩት የኢሪያና ቤተሰቦች አሜሪካ በመልካም ሁኔታ የተቀበለቻቸው ትመስላለች። ኦገስት 22 2025 ግን የቤተሰቡን የተስፋ ብርሃን እንደ ንፋስ ሆኖ የሚያጠፋ በጥልቅ ሐዘን ውስጥ የተገኘውን የደስታ ጭላንጭል ማቅ የሚለብስ ቀን ሆነ። ኢሪያና በዛች ቀን የዕለት ስራዋን አገባዳ ወደ ቤት ለመመለስ ወደ ቤቷ አካባቢ የሚያደርሳት ባቡር ጠብቃ ገባች። ይህ ቀን ለኢሪያና የተለየ አልነበረም። ጥቁር ቲሸርት በጥቁር ኮፍያ አድርጋ ጆሮዋ ላይ የሰካችውን ኤርፓድ ለተመለከተው ሰው የኢሪያናን እንደ ወትሮ መረጋጋትና ዘና ማለት መረዳት ይቻላል። በዛለት ምሽት ወደ ባቡር ውስጥ ገባች። ቀጥላም ከነበሩት ክፍት ወንበሮች መካከል ምርጫዋ ያደረገችውን ለመግቢያው በር ቅርብ የሆነውን ወንበር መርጣ ተቀመጠች። የምርጫ ታዲያ ለኢሪያና የህይወት መጥፎና የመጨረሻው ምርጫዋ ነበር። ወንበሩ ላይ ከተቀመጠች በኋላ ትኩረቷ ስልኳ ላይ ሆኖ ወደ ስልኳ ቀርቅራ ትነካካዋለች። ከጀርባዋ ታዲያ ያላስተዋለችው አንድ ጥቁር ሰይጣን ተቀምጧል። ድሬድ ጸጉሩን በቀይ ሁዲ ኮፍያ ሸፍኖ አንዳች ያልተረጋጋ ስሜት ውስጥ ሆኖ ይታያል። ለተወሰኑ ጥቂት ደቂቃዎች ያክል ነገሮች ባሉበት ቀጥለዋል። ነገር ግን በቅጽበት ውስጥ ነገሮች ባልተጠበቀ ሁኔታ ተቀየሩ። ከኋላዋ ተቀምጦ የነበረው ሰው ትንሽዬ ስለት ከሁዲው ኪስ ውስጥ አውጥቶ ብድግ አለ። ከዛም አፍታም ሳይቆይ ከፊት ለፊት ወንበር ላይ ተቀምጣ የነበረችው ኢሪያናን ቁልቁል እየተመለከተ በያዘው ስለት 3 ጊዜ በፍጥነት ወካት። ያልጠበቀችው
ዱብዳ በድንገት የወረደባት አይሪያና ራሷን የምትከላከልበት ጊዜና ዝግጅት ሳታገኝ በፍጥነት ወደ ሰውነቷ እየሰካ የሚነቅለውን ስለት 3 ጊዜ ተቀበለች። ከዛም ሰውየው የያዘውን ስለት ወደ ኪሱ መልሶ በተረጋጋ ሁኔታ ወደ ባቡሩ በር ማቅናት ጀመረ። እሷን ካልሆኑ በስተቀር ማንም ሊረዳው በማይችለው ድንጋጤና ግራ መጋባት ውስጥ የወደቀችው አይሪያና እጅግ ልብ በሚሰብር መልኩ የወጋትን ሰው ቀና ብላ ተመልክታው እሱም አይቷት ጥሏት ሲሄድ አፏን በእጆቿ ሸፍና ማልቀስ ጀመረች። በባቡር ውስጥ የሚገኙ ሰዎች ግራ በሚያጋባ ሁኔታ የተፈጠረውን ነገር ባለመረዳት ይሁን ወይም በፍርሃት በቶሎ ወደ እሷ የቀረበ ሰው አልነበረም። አይሪያና ይህን የሚያክል ጥቃት ደርሶባት የለቅሷ ድምጽ እንኳን በእጆቿ ታፍኖ እንዳይወጣ አድርጋው ነበር። ጥቂት እንደቆየ ግን በአንገቷ ውስጥ ዘልቆ ገብቶ የነበረው ስለት ስቃዩ እየጨመረ ከገባችበት ድንጋጤና ግራ መጋባት አካላዊ ህመሟ እየገዘፈ መጣ። በዚህም ከተቀመጠችበት ወንበር ወድቃ መሬት ላይ የሞት ሞቷን ታጣጥር ጀመር። ከሰውነቷ የሚፈሰው ከፍተኛ ደም ቀስ በቀስ እያዳከማት አቅሟ እየደከመ መጣ። አይሪያና ነፍሷን የሚያተርፍላት የሚፈሰውን ደም የሚያስቆምላትን ሰው በጣር ውስጥ ሆና ብትመኝም ስቃዩን በራሷ እንድታስታመም እጣዋ ሆነ። ጥቂት እንደቆየ የሕክምና ቡድን አባላት የወደቀችውን ወጣት ጋር ደረሱ። የደረሱበት ሰዓት በሰውኛ የፈጠኑ ቢመስልም ለአይሪያና ግን የዘገየ ነበርና አይሪያና በ23 ዓመቷ ሞተች። ከዚያም እሷ ላይ ጥቃት ያደረሰባት ሰው ብዙም ሳይቆይ ነበር በፖሊስ ቁጥጥር ስር ከያዘው ስለት ጋር የተያዘው። ይህ ሰው ታዲያ የ34 ዓመቱ ካርሎስ ብራውን ይባላል። ለረጅም ጊዜ የቆየው የእስር ሪከርድ ያለበት ሲሆን የጥፋት ልምምዱ ከ2007 ይጀምራል። ከዛም በድጋሚ በ2011 ከፍጥነት ወሰን በላይ በማሽከርከርና ስርቆት በቁጥጥር ስር ዋለ። ከዛም ከተለቀቀ በኋላ በ2015 እንደገና በዝርፊያ ወንጀል ታሰረ። ካርሎስ በ2020 ከእስር ተለቆ ዳግም ማህበረሰቡን ተቀላቀለ። ነገር ግን በፌብሩዋሪ 2021 በድጋሚ ታሰረ። ምክንያቱም የገዛ እህቱ ላይ ባደረሰው ጉዳት ነበር። ነገር ግን ምንም ቢሆን ደሟ ሆነና በወንድሟ ላይ የቀረበውን ክስ ለአእምሮ ጤንነት ስትል ለመተው ወሰነች። ከዛም ከተለቀቀ በኋላ አሁንም በሌላ ሰው ንብረት ላይ ጉዳት አድርሶ ብዙም ሳይቆይ ታሰረ። ከዛም ተለቀቀ። ጁላይ 2022 ግን አሁንም በሌላ ክስ ለእስር ተደረገ። ጃንዋሪ 2025 ደግሞ 911ን ያለ አግባብ በመጠቀም ታሰረ። ካርሎስ እስር ቤት ሲገባና ሲወጣ ህይወቱን እየመራ አሁን ግን እጅግ የመረረውን ልብ ሰባሪ ተግባር ሞትን ሽሽት ከሀገሯ ተሰዳ የመጣችውን ወጣት ላይ ፈጸመ። ሞቷን አሟሟቷን በማህበራዊ ሚዲያ እየተቀባበሉ የተመለከቱት በተለይም ወጣቷ ጥቃቱ እንደደረሰባት ያሳየችው የፊት ገጽታና ግራ የመጋባት ስሜት ልብን የሰበረ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በሞቷ እጅግ ማዘናቸውን ገልጸው ያለምንም ማወላወል ሞት መፈረድ ነው ያለበት በማለት በይፋ ተናግረዋል። ጥቃቱ የተፈጸመበት ቦታ የህዝብ መገልገያ ቦታ በመሆኑና በግልጽ በአደባባይ እንደፈጸመው ብዙዎች ሞት የመፈረድ እድሉ ከፍተኛ ነው በማለት ይናገራሉ። አይሪያና እንስሶችን በጣም ትወድ ስለነበር የእንስሳት አካሚ መሆን እንደምትፈልግ ለቅርብ ሰዎቿ ትናገር ነበር። ነገር ግን መላ ቤተሰቡ ከነበረበት ጭንቀትና ስጋት ተረጋግቶ ህይወታቸውን በመልካም ሁኔታ እየኖሩ ነገሮች ይበልጥ እየተስተካከለ በመጣበት ወቅት አንድ ሰው በድንገት ተነስቶ ተስፋቸውን አጨለመ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።